ሰላም እንዴት ናችሁ? የቴሌግራም ፓኬጅ ላይ አገዛዙን ያልቻላችሁበት ወይም ደግሞ አሁን በፊት የለቀቁት ቪዲዮ ላይ ፍሪ ኢንተርኔት ብዬ በለቀቁት ቪዲዮ አጠቃቀሙን ያልቻላችሁ በጣም ብዙዎች እንደሆናችሁ ለመረዳት ችያለሁ ማለት ነው። ስለዚህ አጠቃቀሙ እንዴት እንደሆነ ስቴፕ ባይ ስቴፕ አሳያችኋለሁ። በተለይ ደግሞ ቴሌግራም ፓኬጅ ገዝታችሁ ፍሪ ኢንተርኔት የምትጠቀሙ ከሆነ ምንም አይቋረጥባችሁ። ይህን እንዴት እንደሚሆን ላሳያችሁ። ሁለት አይነት መንገድ አለው። ይህንን በሁለት ብር የሚገዛውን የቴሌግራም ፓኬጅ ለመግዛት አንደኛው በቴሌብር አፕሊኬሽናችሁ ነው። ሁለተኛው ደግሞ ኮከብ 999 መሰላል በሚለው ገብታችሁ በሁለቱም መግዛት ትችላላችሁ። ምናልባት የምትገዙት ፓኬጅ ግን ሊለያይ ይችላል። በቴሌብር የምትገዙት 80 ሜጋባይት ጭማሪ አለው። ያ ማለት በቴሌብር ላይ ሲገዙ 480 ሜጋባይት ለ2 ሰዓት የሚቆይ ለቴሌግራም ብቻ የሚያገለግል ፓኬጅ ይሰጣችኋል ማለት ነው። በኮከብ 99 መሰላል በሚለው ወይም ደግሞ በቴሌ ፓኬጅ ስትገቡ ደግሞ 400 ሜጋባይት ብቻ ነው የሚሰጣችሁ። ይህም በሁለት ብር ነው፣ ለ2 ሰዓት ይቆያል ማለት ነው። የሚያገለግለው ግን ለቴሌግራም ብቻ ነው። እንዴት ለሁሉም ሶሻል ሚዲያ ማድረግ እንደምትችሉ ደግሞ ቪዲዮ ካሁን በፊት ስለሰሩ ያንን ገብታችሁ ማየት ትችላላችሁ። አሁን የማሳያችሁ ስቴፕ ባይ ስቴፕ እንዴት አድርጋችሁ እንደምትገዙ። ይህም ማለት መግዛቱ ስለሚያቅታችሁ ሳይሆን በተለይ ደግሞ በቅርቡ ያው ኢትዮ ቴሌኮም አፕዴት አድርገዋል። ዋጋ አፕዴት ሲያደርግ ቦታው ተቃይሯል እና በተለይ ኮከብ 99 ላይ እንደ በፊቱ አይደለም። አሁን ላይ በጣም ብዙ ቅያሬዎች አሉት ወይም ቼንጅ አለ ማለት ነው። ስለዚህ እሱን እንዴት አድርጋችሁ እንደምታገኙ አንድ ባንድ አሳያችኋለሁ ማለት ነው። ሙሉ ስቴፑን አሳያችኋለሁ። እስከ መጨረሻው ድረስ ይህን ቪዲዮ ማየት እንዳትረሱ። እሺ፣ አሁን በመቀጠል ቴሌብራችንን እንከፍታለን ማለት ነው። ያው ዳታ በተመሳሳይ ሲም ነው ኦን ማድረግ ያለባችሁ። ሎጊን ታደርጋላችሁ በስልክ ቁጥራችሁ፣ ማለት ዳታ ኦን ባደረጋችሁ ስልክ ቁጥር ማለት ነው። አሁን ሎጊን ካደረግን በኋላ በቀጥታ ኤርታይም ኦር ባይ ፓኬጅ የሚል አለ። አፕቱ 35% ፕላስ የሚል ማለት ነው። ይህንን ትጫናላችሁ። ይህንን በቀጥታ ስትጫኑ ሁለት አይነት አማራጭ አለው። የመጀመሪያው እንደምታዩት ሰልፍ እና አዘር የሚል አማራጭ አለው ማለት ነው። ሰልፍ የምትለው የራስህን ስልክ ቁጥር ላይ ነው። አዘር ደግሞ የሌላ ሰው ስልክ ነው። ያ ማለት እዚህ ውስጥ ያለው ወይም ደግሞ አሁን ዳታ ያበራችሁበት ሲም ወደዛ ከሆነ ፓኬጅ መግዛት የምትፈልጉት ሰልፍ የሚለው ራሱ ስልክ ቁጥሩን ይጽፍላችኋል። እዚህ ጋር ስልክ ቁጥሩን ይጽፈዋል። ካልሆነ ግን አዘር የሚለውን ትጫኑና ስልክ ቁጥር ትሞላላችሁ ማለት ነው። የምትፈልጉትን ስልክ ቁጥር መሙላት አለባችሁ። ዘንድ ከዚህ በመቀጠል ፓኬጅ የሚለውን ነው ትጫኑት። ኤርታይም እና ፓኬጅ የሚለው አሉ። ፓኬጅ የሚለውን ትጫናላችሁ። በመቀጠል ከታች እንደምታዩት የተለያዩ ኦፕሽኖች ተዘርዝረዋል። እንደምታዩት ቮይስ ፓኬጅ፣ ኢንተርኔት፣ ቮይስ ኢንተርኔት እያለ ወደ ጎን ደግሞ ስታሳልፉት ዲኤስቲቪ ስትሪም ፎር ዩር ስፔሻል ፓኬጅ ፎር ስፔሻል ኒድ የሚላለ ሶሻል ሚዲያ ፓኬጅ አለ፣ ስፔሻል ፓኬጅ አለ። ስለዚህ እኛ የምንፈልገውን ፎር ዩር ስፔሻል ፓኬጅ የምትለዋን ነው ማለት ነው። ስለዚህ ይችን ፎር ዩር ስፔሻል ፓኬጅ የምትለዋን ክሊክ እናደርጋታለን። ይችን ክሊክ ስናደርግ እንደዚህ አረንጓዴ ምልክት ይሆናል ማለት ነው። ዘን ከፍ ወደ ታች ዋን ብር ፓኬጅ እና ቱ ብር ፓኬጅ የሚል ይመጣላችኋል። ዋን ብር ፓኬጅ የሚለው ለምሳሌ በአንድ ብር 150 ሜጋባይት ለአንድ ሰዓት ለቴሌግራም ብቻ የሚያገለግል ፓኬጅ አለው። ሁለተኛ ላይ ደግሞ በአንድ ብር ለአንድ ሰዓት 86 ኤስኤምኤስ ማላላክ የሚችል ይሰጣችኋል ማለት ነው። ሶስተኛ ላይ የተቀመጠው በአንድ ብር 5 ደቂቃ ለአንድ ሰዓት። አራተኛ ላይ ደግሞ በአንድ ብር ለሁሉም ሶሻል ሚዲያ 30 ሜጋባይት ፓኬጅ ይሰጣችኋል ማለት ነው። ዝቅ ስትሉ ደግሞ በሁለት ብር ያሉ ፓኬጆች በሁለት ብር 12 ደቂቃ ለሁለት ሰዓት፣ በሁለት ብር 84 ሜጋባይት ለሁሉም ሶሻል ሚዲያ ፓኬጅ ለሁለት ሰዓት፣ እንደዚሁም በሁለት ብር 480 ሜጋባይት ለቴሌግራም። አሁን እኛ የምንፈልጋት ይችን ነው ማለት ነው። ሴሌክት እናደርግና ኔክስት እንላለን ማለት ነው። ሴሌክት አድርገን ኔክስት ስንል ፔይ ይላል ክፈል ማለት ነው። ፔይ የሚለውን ትጫናላችሁ። ዘን ፓስዋርድ ነው የሚጠይቃችሁ። አሁን ኦልሬዲ እኔ ስለገዛሁኝ ፓስዋርዳችሁን ታስገባላችሁ። ዘን ሰክሰስ ይላል። ገዛችሁ ማለት ነው ፓኬጁን። አንድ ሁለት ጊዜ ላይት ሞድ ወይም ኤሮፕላን ሞድ አደርጋችሁ ቴሌግራም ላይ ገብታችሁ የምታገኙት ፋይል በኤችቲቲፒ ኢንጀክተር አፕሊኬሽን ኦፕን ብላችሁ ለሁሉም ሶሻል ሚዲያ መጠቀም ትችላላችሁ ማለት ነው። ሁለተኛው ደግሞ የአገዛዝ ሜትድ ላሳያችሁ። ወደ ስልክ መደወያችሁ ትሄዱና ኮከብ 999 መሰላል ብላችሁ በኢትዮ ቴሌኮም ሲማችሁ ትደውላላችሁ ማለት ነው። እንደዚህ ብሎ ይመጣላችኋል። ያው በእንግሊዘኛ ነው የኔ። አንደኛ ኢንተርኔት፣ ሁለተኛ ቮይስ፣ ሶስተኛ ሶሻል ሚዲያ፣ አራተኛ ቮይስ ፕላስ ዳታ፣ 5 ቴሌብር፣ 6 አንሊሚትድ፣ 7 ኢንክሉሲቭ ፓኬጅ ይላል። ኢንክሉሲቭ ፓኬጅ የሚለውን ነው ወይም 7 ቁጥር ማለት ነው።
አንድ ጊዜ በአማርኛ ከሆነ 7ቱንም ወይም 9 ነው አሁን ከኔ የሚታይ 9ን በአንዴ ላይ ይታያችሁ ይችላል። ያው ኔክስት እያላችሁ መሄድ ትችላላችሁ። በአንድ ጊዜ ቁጥሩን መጫን ትችላላችሁ። 7 ቁጥር ትጫናላችሁ በአንድ ጊዜ። ተመሳሳይ ነው በአማርኛ። ፎር ሰልፍ ፎር ጊፍት ይላል። ለራሳችሁ ከሆነ አንድ ቁጥር፣ ለሌላ ሰው ከሆነ 2 ቁጥር፣ አንድ ቁጥር እጫናለሁ ለራሴ ስለሆነ ባልነው። ዘን ሃወርሊ ዩዝ ፓኬጅ አሁን አንደኛው ሃወርሊ የሚለው የሰዓት ጥቅል፣ ሁለተኛው የወጣቶች ጥቅል፣ ሶስተኛው የአካል ጉዳተኞች ጥቅል፣ አራተኛው የመምህራን ጥቅል፣ አምስተኛው የተማሪዎች ጥቅል፣ ስድስተኛ የልደት ቀን ጥቅል እያለ። ስለዚህ አንድ ቁጥር ነው የምንፈልገው እኛ ሃወርሊ ፓኬጅ የሚለው ማለት ነው። አንድ ቁጥር ስትጫኑ ደግሞ የአንድ ብር ፓኬጅ፣ የሁለት ብር ፓኬጅ፣ የደስታ ሰዓት ፓኬጅ ምናምን እያለ ይመጣል። ስለዚህ አሁን መርጣችሁ መግዛት ትችላላችሁ። ያው ተመሳሳይ ነው የምታገኙት ከቅድሙ ጋር ሌቨር ላይ ካየኑ ጋር የፓኬጅ ለውጥ ብቻ ነው ያለው እንጂ ቅርጹ አንድ ነው፣ ግን የተለያዩ ለውጦች አሉ፣ የፓኬጅ ለውጦች አሉት ማለት ነው። ያ ማለት አንዱ ያንሳል፣ አንዱ ይበልጣል። ለምሳሌ 2 ቁጥር ልጫን የሁለት ብር፣ እሺ የሁለት ሰዓት ስጫን ብር ፓኬጅ ማለት ነው። በሁለት ብር 10 ሚኒት ቅድም 12 ነበር። በሁለት ብር 70 ሜጋባይት ይሄ ነው ተመሳሳይ። ሶስተኛው በሁለት ብር 400 ሜጋባይት ይላል። ቅድም ያያችሁ ላይ 480 ሜጋባይት ነበረ። ስለዚህ 3 ቁጥር በሚለው ትገዛላችሁ ማለት ነው። 3 ቁጥር ነክታችሁ ዘን መጨረሻ ላይ ኮንፊርም ብላችሁ ትገዛላችሁ። ይህን ፓኬጅ ስትገዙ ግን ለአንድ ለሁለት ጊዜ ቢያንስ ፍላይት ሞድ ኦን ኦፍ ማድረግ አለባችሁ፣ ወዲያውኑ ስለማይሰራ ማለት ነው። ፍላይት ሞድ ኦን ኦፍ አድርጋችሁ ፋይሉን በኤችቲቲፒ ኢንጀክተር አፕሊኬሽን ለቃችሁ፣ በተለይ የአንድ ወር ፓኬጅ ስለለቀቅን አሁን ላይ ቴሌግራም ፓኬጃችን ላይ ገብታችሁ ፒን የሆነውን ፋይል ከፍታችሁ የአንድ ወር ፋይል ነው። ስለዚህ በሱ መጠቀም ትችላላችሁ ማለት ነው። ይመቻችሁ።